እስከዛሬ ድረስ ስኬታማ ሰዎች የደበቁን የህይወት ህጎች ናቸው። ሁሉም ሰው በየደረጃው ሊያውቀው የሚገባ የህይወት ህግ በትምህርት፣ በስራ፣ ሽማግሌ፣ ወጣት፣ ህፃን ሳይል ሁሉም ሰው የሚያስፈልገው ህጎች ናቸው። በዚህ በምድር ላይ እስካለን ድረስ የተሻለ ህይወት ያስፈልገናል። ያንን የተሻለ ህይወት ደግሞ ለመምራት ህጎች ያስፈልጋሉ። ከቪዲዮ መጨረሻ አብራችሁን ብትቆዩ እነዚህንና ጠቃሚ ነገሮች ታገኛላችሁ። ህይወታችሁን የተሻለ ለማድረግ የምትፈልጉ ከሆነ ይሄኛውም ቻናል ስለሚያስፈልጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። የመጀመሪያው ህግ 1 መረጋጋት። በየትኛውም ሁኔታ ብንሆን መረጋጋት ያስፈልገናል። ከችኮላ ምንም የምናገኘው ነገር የለም። የቸኮለች አፍሳ ለቀመች እንደሚባለው ሁሉ በችኮላችን ብዙ ነገር እናጣለን። የጅብ ችኩል ቀንድ ይነክሳል እንደሚባለው ሁሉ ስለዚህ መቸኮል የለብንም። በመረጋጋት ነገሮችን ማድረግ ይኖርብናል። ተረጋግተን የምንወስናቸው ውሳኔዎች ራሱ በችኮላ ከወሰናቸው ውሳኔዎች የተሻለ ናቸው። ስለዚህ ውሳኔ ለመወሰን እኛ መልሶችን ለመመለስ የምንፈልግ ከሆነ መረጋጋት አስፈላጊና ትልቅ ሚና ያለው ነው። በመረጋጋታችን ብዙ ነገሮችን እናተርፋለን። ክብርን፣ ማስተዋልን፣ ጥሩ የውሳኔ ችሎታን እናገኛለን። ስለዚህ በየትኛውም ሁኔታ ብንሆን መረጋጋት ያስፈልገናል። ሁሉን ነገር በችኮላ አሁን መሆን የለበትም። በመረጋጋት ሁሉም በጊዜው ይሆናል። ቃሉስ ምን ይላል? ሁሉንም በጊዜው ውብ አድርጎ ሰራው አይደለም የሚለው። ስለዚህ ሁሉንም በችኮላ አይሆንም፣ በመረጋጋት ነው የሚሆነው። ጥድፊያ ምንም ነገር ሲያሳካ አይተናናቅም። እንዳልኳችሁ የቸኮለች አፍሳ ለቀመች ማለት ነው። ከቸኮላችሁ ብዙ ነገርን ነው የምታጡት። ብዙ ኦፖርቹኒቲዎችን ነው የምታጡት። መረጋጋት ሲባል ደግሞ እንደ ኤሊ በጣም ወደ ኋላ መቅራት አይደለም። ነገሮችን ከማድረጋችን በፊት በደንብ አድርገን በትኩረት ማየት፣ ያንን ነገር በማስተዋል ማድረግ። ስንቸኩልና እኮ ተረጋግተን ስናደርግ የተለያየ ነገር ነው አይደለም የሚሆነው። በችኮላ ጊዜ የምናደርጋቸው ነገሮችና በእርጋታ ያደረግናቸው ነገሮች የተለያዩ ናቸው። ፈተናስ ላይ ድሮ ትዝ ካላችሁ ፈተና ስንፈተን በእርጋታ ስንፈተንና በችኮላ ስንፈተን ያለው ልዩነት ታውቁታላችሁ አይደል? ስለዚህ የሆነ ነገር ከማድረጋችን በፊት መረጋጋት ያስፈልገናል። ለዚህ ፈጣን ዓለም ውስጥ መረጋጋት በጣም አስቸጋሪ ነው። ሁሉም ነገር የሚፈጥንበት ሰዓት ነው። ሁሉም ነገር ፈጣን በሆነበት ሰዓት እንዴት ነው የምንረጋጋው? ራሳችንን እንዴት ነው የምንሰበስበው የሚለውን አንድ ቴክኒክ ልንገራችሁ። 5 እየቆጠርን ወደ ውስጥ አየር እንስባለን። እንደገና ለ5 ሰከንድ ያንን አየር እናምቀዋለን። ከዛ ደግሞ ለ5 ሰከንድ እናወጣዋለን። ይህንኑ 3 ጊዜ ስናደርገው እንረጋጋለን። ኦር ስሜታችን የተረጋጋ ይሆናል። ስለዚህ ሁላችንም ከሚያስፈልገን ነገር አንዱ መረጋጋት ነው። ሁለተኛው ራስን ለማወቅ ጊዜ ውሰድ። ራስን ለማወቅ እንዴት ነው ጊዜ የምንወስደው? ለራሳችን በቂ ጊዜ በመስጠት ራሳችንን የሚያስደስተንን የሚያስጠላንን፣ ምን አይነት ቦታ ስንሆን ነው ደስ የሚለን፣ ምን አይነት ቦታ ስንሆን ነው ጥሩ ነገሮችን የምናደርገው፣ ምን አይነት ነገሮችን ስናደርግ ነው የተሻለ የሚሆነው ብለን ራሳችንን መመልከት ይኖርብናል። ለራሳችንም እቅድ መውጣት ይኖርብናል። እነዛ እቅዶችን አሳክተናል አላሳካን የሚለውን ደግሞ ጠዋት ላይ እቅድ ካወጣን ማታ ላይ ራሳችንን መገምገም ይኖርብናል። ያ እቅድ ተሰርቷል አልተሰራም፣ ያንን ነገር አሳክቼዋለሁ አላሳካሁትም። ብቻ ለራሳችን ጊዜ ያስፈልገናል። ለሰው ጊዜ እንደምንሰጠው ሁሉ ለራሳችንም ጊዜ መስጠት ይኖርብናል። ለራሳችንም ማዳመጥ ይኖርብናል። ምንድነው የሚያስጨንቀን? ምንድነው የሚያስፈራን? እነዚህን ነገሮችን ለይተን ማወቅ ይኖርብናል። ክፈራው ነገር ካለ እሱ ደግሞ ለመጋፈጥ መፍትሄዎችን የምናበጀው ከራሳችን ጋር ጊዜ ሰጠን ስናተኩርበት ነው። ያንን ነገር ይህን ነገር ያስፈራኛል፣ ስለዚህ ይህን ነገር በምን መልኩ ነው ልጋፈጠውና ላሸንፈው የሚለውን ነገር ለራሳችን ጊዜ በመስጠት ነው ልናቅ የምንችለው። አብዛኛው ሰው ለራሱ ጊዜ አይሰጥም። ዲስትራክሽን ነው። የአንተን ትኩረት ብዙ ነገር ይፈልጓል። ጠዋት እንደተነሳ የአንተን ትኩረት ቤተሰብ ይፈልጓል፣ ጓደኛ ይፈልጓል፣ ሶሻል ሚዲያ ይፈልጓል። ስለዚህ ትኩረትን ወደ ራስ አድርገ ማሳካት የምትፈልገውን ነገር ዘርዝረ መለየት ይኖርብሃል። እነዛን ነገሮች ከለየ በኋላ እንዴት ነው እዛ ቦታ ላይ የምደርሰው፣ እንዴት ነው ያንን ነገር ላሳካ የምችለው የሚለውን ነገር መለየትና ማወቅ ይኖርብሃል። ግን ይህንን ነገር የምትለየው ወይም የምታውቀው ምን ሲሆን መሰለ? ለራስህ ጊዜ ስትሰጥ ነው። ለራስህ ጊዜ በምትሰጥበት ጊዜ ራስን ለማሻሻል እድሉን ታገኛለህ። ራስን ለማሻሻል ደግሞ ወደ ኋላ ማለት የለብም። የዚህ በምትወስድበት ጊዜ ደከምክበት ነገር ኦር የማታውቀው ነገር ሊኖር ይችላል አይደል? እነሱን ነገር ደግሞ ለማሻሻል መሞከር ይኖርብሃል። ለምሳሌ መጽሐፍ አንብብ አትወድም፣ መጽሐፍ ለማንበብ መሞከር። ዛሬ 1 ገጽ ነው ያነበብከው፣ ነገ ደግሞ ተሽለህ 2 ገጽ፣ እንዲህ ያልክ ነው እያሻሻልክ የምትሄደው። ስፖርት መስራት አትወድም፣ ዛሬ በቀላሉ የምትጀምራት
ተነስተህ ስትሬች የምታደርገው ስፖርት ነገ ከፍ እያለ ወደ ጂም ወደ ምን እያለ ይሄዳል። ላይ 1 ኪሎ ሜትር ሮጥክ ማለት ነገ ደግሞ አሻሽለው 2 ኪሎ ሜትር። ህይወት መሻሻል ናት። ከቀን ወደ ቀን እየተሻሻልክ ነው የምትመጣው። ሁላችንም እየተሻሻልን ነው የምንመጣው። ዛሬ ካለንበት ነገር መሻሻል ይኖርብናል። እድሜያችንስ እየጨመረ ነው አይደል የሚመጣው። ሁል ጊዜ በ20 ዓመቱ አንድ ሰው አይኖርም አይደል? 20 ዓመት ይሆናል፣ 20 ዓመት ከአንድ ወር፣ 20 ዓመት ከሁለት ወር እያለ እያንዳንዱን እድሜ እየጨመረ ነው የሚመጣው። ስለዚህ ህይወት ራሱ እያደገች እየተሻሻለች በምትመጣበት ወቅት አንተም ተሽለ መገኘት ይኖርብሃል። ጊዜ በጣም በቴክኖሎጂ ረቋል። መሻሻል ይኖርብናል። እንዴት ነው አጠቃቀሙ? ኤአይን እንዴት ነው የምንጠቀመው? የሆነ ነገር እንዴት ነው የምንጠቀመው? ያን ነገር እንዴት ነው የምናደርገው የሚለውን ነገር ማወቅና መሻሻል ይኖርብናል። ከቀን ወደ ቀን አዳዲስ ነገሮች እየተፈጠሩ ስለሆነ እነዛን ነገሮች ራሳችንን አፕዴት ማድረግ ይኖርብናል። ራሳችንን ላይ መስራት ይኖርብናል። ማንበብ ይኖርብናል። ስፖርትም ከመስራት ካለብን መስራት ይኖርብናል። በብዙ ነገሮች መሻሻልና ራሳችንን ወደ ተሻለው ደረጃ ማድረስ ይኖርብናል ማለት ነው። ሁለተኛው ከምታወራው በላይ አዳምጥ። አብዛኞቻችን ከምናወራው በላይ አናዳምጥም። ተፈጥሯችን ራሱ ካስተዋላችሁት 2 ጆሮ 1 አፍን ይሰጠን። ስለዚህ 2 ያዳምጠን 1 እንድናወራ ነው። ነገሮችን ከማድረጋችን በፊት ማዳመጥ፣ ለነገሮች መልስ ከመስጠታችን በፊት በደንብ አድርገን ማዳመጥ። የምናዳምጠው ደግሞ መልስ ለመስጠት መሆን የለበትም። ያን ነገር ይጠቅመኛል የምትለውን ነገር ከዛ ነገር እንድታገኝ እንድትማርበት መሆን አለበት። የማይጠቅምህን ነገር ማዳመጥ የለብህም። ቧልት ወሬዎች፣ እንደዚህ ብቻ ክፉ የሚያወሩ ሰዎች አሉ። ኔጌቲቭ ከሆኑ ሰዎችን በዚሁ መልኩ መራቅ ይኖርባል። ከራክ በኋላ ወደ ፖዚቲቭ አመለካከት ያላቸው ወይም ቀና አመለካከት ቀና ነገር የሚያወሩ ሰዎች ጋር ማዳመጥ ኦር ከነሱ ጋር መዋል ይኖርብሃል። ያለህበት አካባቢ የምታዳምጠውን ነገር ይወስነዋል። ስለዚህ የምትውልበትን ነገርና ማስተካከል ይኖርብሃል። ለምሳሌ ከሀብታሞች ጋር ውለህ ስለ ቢሊየን ስለ ሚሊየን ወሬዎች የሚወራ ከሆነ አንተ ወሬ ሁሉ ስለ ቢሊየን ስለ ሚሊየን ሊሆን ይችላል። ስለዚህ የምታወራውን የምታዳምጠውን ነገር ማስተካከል። አራተኛ ደግሞ ያደረግኩላችሁ ከማይመስል ሰው ጋር አጥቷል። ከአንተ ዓላማ ጋር ከማይመሳሰል ሰው ጋር መዋል የለብህም። ኢንቫይሮንመንትን ማስተካከል ይኖርብሃል። አንተ ስፖርት መስራት እየፈለግ ግን ስፖርት ከማይሰራ ሰው ጋር የምትውል ከሆነ ነገ ላይ ስፖርት እየሰራህ ራሱ ቢሆን ስፖርት እንድታቆም ያደርጋል። ስለዚህ ከአንተ ዓላማ ጋር ከሚመሳሰል ሰው ጋር መዋል ይኖርብሃል። ይሄ ነገር እኔን ስለገጠመኝ ነው። እኔ ስፖርት መስራት ፈልግ ነበር፣ ግን ጓደኞቼ ደግሞ ስፖርት መስራት አይፈልጉም። ከነሱ ጋር ስውል ጂም መሄድ ሲኖርብኝ እቀራለሁ። የሆነን ሄጄ መስራት ኦር አመጋገቤን ማስተካከል ሲኖርብኝ ያንን ነገር ሳላስተካክል እውላለሁ። ለምን? ኢንቫይሮንመንቴ ከነሱ ጋር ስለሆነ ስፖርት መስራት ከማይፈልጉ ሰዎች ጋር እየዋልኩ ስለነበረ። ስለዚህ የሆነ ነገር አንተ ማሳካት የምትፈልገው ከአንተ ዓላማ ጋር ከአንተ መንገድ ጋር ከሚመሳሰሉ ሰዎች ጋር መዋል ይኖርብሃል። ስፖርት መስራት የምትፈልግ ከሆነ ስፖርት መስራት፣ ጎበዝ ተማሪ መሆን የምትፈልግ ከሆነ ከጎበዝ ተማሪዎች ጋር መዋል፣ ጎበዝ ሰራተኛ መሆን የምትፈልግ ከሆነ ከጎበዝ ሰራተኞች ጋር መዋል። ብቻ ከአንተ መስመር ጋር ከሚመሳሰሉ ሰዎች ጋር መዋል ይኖርብሃል። አባባሉስ ምን ይላል? ተመሳሳይ ወፎች አብረው እንደሚበሩት ሁሉ አንተም ከአንተ ዓላማ ጋር ከአንተ ተግባር ጋር ከሚመሳሰሉ ሰዎች ጋር አብረህ መዋል ይኖርብሃል። ከዛ በኋላ እኔ ምን አደረግኩኝ? ፕሮግራም አወጣ። ጂም ኦር ስፖርት የምሰራበትን ሰዓት ወሰንኩኝ። ለምሳሌ ከሰኞ እስከ 2 ሰዓት እስከ 4 ሰዓት ጂም ቤት እሄዳለሁ በዛ ሰዓት ካልኩኝ፣ በዛ ሰዓት ላይ ከነሱ ጋር አልደዋወልም፣ ከነሱ ጋር አላወራም። ብቻ ከነሱ ርቅና ቀጥታ ወደ ስፖርት ቤት እሄዳለሁ። ከዛ በኋላ ስፖርት ቤት ደግሞ አንድ ጓደኛ ሊኖራችሁ ይችላል። ተመሳሳይ ከአንተ ሰዓት ጋር የሚገባ ከሆነ ከሱ ጋር እየተደዋወላችሁ መግባት፣ ና እንሂድ እየተባባላችሁ መሄድ። ምክንያቱም ፐርፐዛችሁ አንድ ነው። ስፖርት ቤት ገብታችሁ ሰውነታችሁን መገንባት እስከሆነ ድረስ ዓላማችሁ ተመሳሳይ ነው። ነገር ግን ዓላማችሁ የማይመሳሰል ሰዎች ጋር በምትውሉበት ጊዜ ያንን ነገር ታጡታላችሁ። ስለዚህ ከማይመስላችሁ ሰው ጋር መዋልንም ማስተካከል ይኖርባችኋል። በሶሻል ሚዲያ ያየሁት ነው 3 ስትሮበሪዎችን ያስቀምጣል ጎን ለጎን። አንዱ ስትሮበሪ በጣም የተበላሸ ስትሮበሪ ነው። ከዛ በኋላ እሱን ስትሮበሪ ከንጹህ ስትሮበሪ ጋር ደገፍ አድርጎ ያስቀምጠዋል። ያንን ስትሮበሪ ካስቀመጠው በኋላ ዞር ብሎ ያየዋል። በቀን ተቀን ያኛው ከጎን ተደግፎ የነበረውን ስትሮበሪ እያበላሸው ይመጣል። ያ ደግሞ መሀል ላይ ያለው ስትሮበሪ ያኛውን ዳር ላይ ያለውን ስትሮበሪ እያበላሸው ይመጣል። ስለዚህ ይሄ ምንን ለመንገር ነው መሰላችሁ? እናንተ የምትውሉበት ውሎ የምትውሉበት አካባቢ እናንተን ለመቀየር፣ እናንተን ለማበላሸት፣ እናንተን ወደ አላስፈላጊ ቦታ ለመክተት ትልቅ ተጽዕኖ አለው።
የዛኑ ያህል ደግሞ እናንተ ከጥሩ ኢንቫይሮንመንት ጥሩ ነገር ካለበት ቦታ ላይ የምትውሉ ከሆነ አስተሳሰባችሁ በጥሩ መልኩ ይቃኛል። ኔጌቲቭ የሚያወሩ መጥፎ ነገር ከሚያወሩ ሰዎች ጋር የምትውሉ ከሆነ አመለካከታችሁ ሊቆይ ይችላል እንጂ ሙሉ ለሙሉ ኔጌቲቭ ሊሆን ይችላል። ስለዚህ ጥሩ ነገርን ከሚያወሩ መልካም ነገሮችን ነገን የተሻለ ነው ብሎ ከሚያስቡ ሰዎች ጋር መዋልና እንትን ማለት ይኖርባችኋል። የግድ ደግሞ ከሰው ጋር አይደለም እኔ ብቻዬን ነው ሙሉ ቤት እኮ ነው ሙሉ የምትሉም ሰዎች ልትኖሩ ትችላላችሁ። ነገር ግን አይምሮአችን የት ነው የሚውለው? በስልካችን ምን ስናይ ነው የምንውለው? በስልካችን ምን ስናደርግ ነው የምንውለው? እሱንም ማስተካከል ይኖርብናል። ቲክቶክ ስክሮል እያደረግን ነው? ፌስቡክ ላይ ነው? ምን እያደረግን ነው የምንውለው? ስለዚህ እሱንም ማስተካከል ይኖርብናል። እነሱ ራሱ ለአመለካከታችን ትልቅ ተጽዕኖ አላቸውና የምናዳምጠውን የምናየውን ነገር መምረጥና ማስተካከል ይኖርብናል። አምስተኛው በራሳችሁ ላይ ኢንቨስት አድርጉ። በራሳችን ላይ ኢንቨስት የምናደርገው ነገር ምንም ኪሳራ የለውም። ለራስህ የምትገዛው ነገር፣ ለራስህ የምታደርገው ነገር ምንም አትከስርበትም። ዛሬ ላይ ገዛኸው መጽሐፍ አያከስርም። ዛሬ ላይ ያነበብከው መጽሐፍ አያከስርም። ዛሬ ላይ ያየኸው መጽሐፍ ለነገ ላይ አያከስርም። ግን የምታየውን ነገር መለየት ይኖርብሃል። የምታነበውን ነገር መለየት ይኖርብሃል። ለራስህ የምታደርገውን ነገር መገደብ የለብህም። ለአስተሳሰብህ ኦር ለማይንድህ መጽሐፍ ግዛ። ለፊዚካልህ ስፖርት ስራ፣ አመጋገብን አስተካከል፣ አለባበስን አስተካከል። ከዛ በኋላ የተሻለ ሰው ትሆናለህ። አባባሉስ ምን ይላል? ልብሴን ኖር በሉት አይደለ? አለባበስ የተስተካከለ ካልሆነ፣ አነጋገር የተስተካከለ ካልሆነ፣ ሰውነት የተስተካከለ ካልሆነ ሰው አመል አይቶ ነው ዝም ብሎ የሚንቀህ። ማን ትሆን ምን ትሆን ሳያቅ ከመሬት ተነስቶ ይንቃል። ስለዚህ በሰዎችን መከበር የምትፈልግ ከሆነ ራስ ላይ ኢንቨስት አድርግ። ኮሚኒኬሽን ስኪልን አዳብር። ቋንቋህን አስተካክል። የተሻለ ተናጋሪ መሆን አለብህ። ሰዎችን ተናግሮ ማሳመን፣ ባለህበት ሁሉ ቦታ ላይ ተናግሮ የማሳመን በዛ ቦታ ላይ ተፈላጊ መሆን ይኖርብሃል። ያለህበት ለምሳሌ ግራፊክስ ዲዛይነር ካሁን በዛ ቦታ ላይ የተሻለ ሰው መሆን ይኖርብሃል። በዛ ላይ ተፈላጊ አንተ ስትወጣ ያ ቦታ ማጉደል ይኖርበታል። ገባህ አይደለ? ያ ቦታ የማያጎድል ከሆነ ግን አንተ እየሰራህ አይደለም። ራስ ላይ በደንብ አድርገህ ኢንቨስት ማድረግ ይኖርብሃል። ራስንም በዚሁ ልታሻሽልበት የሆነ ነገር ወጪ ስታወጣ ያ ነገር አንተን አንድ ስቴፕ ከፍ ማድረግ ይኖርበታል። ዛሬ ላይ አንድ ገጽ ተጨማሪ ስታነብ ነገ ላይ ያነበብከው መጽሐፍ አንተን አንድ ስቴፕ ከፍ ማድረግ ይኖርበታል። ስለዚህ በህይወት የማትከስርበት ኢንቨስትመንት ለራስህ የምታወጣው ወጪ ነው። ግን እሱንም መለየት ይኖርብሃል። ለራስህ የምታወጣው ወጪ ለምንድን ነው? ጃንክ ፉዶችን ለመመገብ ከሆነ ይሄ የከሰረ ኢንቨስትመንት ነው። ስለዚህ የተመጣጠነ ምግቦችን ለመመገብ፣ ጥሩ መጽሐፍቶችን ለማንበብ፣ ለኔትፍሊክስ ፊልም ለማየት የምትገዛበት ከሆነ ይሄ ከስርሃል ማለት ነው። ስለዚህ ጥሩ ኮርሶችን ደግሞ የምትገዛበት ከሆነ ጥሩ ኢንቨስት አድርገሃል ማለት ነው። ስለዚህ የምትዘራበትን ቦታ ማወቅ አለብህ። ዘር ይዞ ወጣ። አንዱን በጥሩ መሬት ላይ ዘራው፣ አንዱን በእሾህ መካከል ዘራው፣ አንዱን ደግሞ በምድረ በዳ ዘራው፣ ባዶ መሬት ላይ ዘራው። ስለዚህ የትኛው ዘር ነው ሊበቅል የሚችለው? እስቲ እናንተ መልሱን ንገሩኝ። ጥሩ ቦታ ላይ ተዘራው፣ ጥሩ አፈር ላይ ተዘራው አይደለም? ስለዚህ አንተም ኢንቨስት ማድረግ ያለበት ጥሩ ቦታ ላይ ነው። ኔትፍሊክስ ላይ ፊልም ከምትገዛበት ይልቅ ጥሩ ኮርሶችን ገዝተህ ብትማሪበት ይሻላል። ጀንክ ፉዶችን ከምትመገብ ይልቅ ጥሩ ምግቦችን ብትመገብበት ይሻላል። ራስን ጊዜህን ከጓደኞች ጋር ወሬ በማውራት መገብ ብቻ በማያስፈልጉ ነገሮች ጊዜ ከምታሳልፍ ይልቅ በዛ ሰዓት የተወሰነ ስፖርት ብትሰራ፣ የተወሰነ ብታነብበት የተሻለ ይሆናል። ከጓደኞች ጋር ጊዜ አታሳልፍ፣ ምግቦችን አትመገብ እያልኩኝ ሳይሆን ግን ገደብ ሊኖርለት ይገባል። ጥሩ ነገሮችን ብቻ ለማድረግ ጊዜ ውሰድ። ያለን ጊዜ በምድር ያለንበት ግፋ ቢል 70-80 ነው። ስለዚህ በዛ እድሜ ውስጥ እንደዚህ አይነት ነገሮችን መጥፎ ነገሮችን እያደረግን ማባከን የለብንም። ጊዜያችን አጭር እስከሆነ ድረስ እሱን ተጠቅመን ማለፍ ይኖርብናል። የመጣንበትን ዓላማ ሳክተን መሄድ ይኖርብናል ማለት ነው። 6ኛው እቅድህን ለሁሉም ሰው አትናገር። ስፖርት ልሰራ ነው፣ ትምህርት ልጀምር ነው፣ ስራ ልጀምር ነው እንዲህ እያልክ አትናገር። ተግባሩ ይመስክር። ስፖርት ልሰራ ነው እያልክ ከምታወራ ይልቅ ተግባሩ ይመስክር። ሰርተህ ስትለወጥ ስፖርት እንደሰራህ ይመስክር። ስራ ልሰራ ነው፣ ስኬት ይመስክር። ትምህርት ልጀምር ነው፣ ተመርቀህ ስትጨርስ ኦር ያንን ትምህርት ስትጨርስ ያ ነገር ይግረጽላችሁ ለነዛ ሰዎች። ምክንያቱም አንተ እቅድህን ለሁሉም በተናገርክ ቁጥር በአንተ እቅድ ደስተኛ የማይሆኑ ብዙ ሰዎች ሊኖሩ ይችላሉ። ስለዚህ አንተን ከእቅድ ሊያደናቅፉ ይችላሉ። ሁሉም ሰው መናገር የለብህም። አንተ ያስፈልጉኛል፣ ይጠቅሙኛል፣ እቅዴን ለማሳካት ግብአት ናቸው ወር ጠቃሚ ናቸው ለምትላቸው ሰዎች
ብቻ ተናገር እንጂ ለሁሉም ሰው እቅድን መናገር የለብህም። እቅድን ከመናገር ይልቅ ተግባርህ ይመስክር። አብዛኞቻችን የተናገርነው ነገር ሁሉ ከመሳካት ያለመሳካት ፕሮባቢሊቲው ይጨምራል። ምክንያቱም በለፈለፉ በአፍ ይጠፉ እንደሚባለው ማለት ነው። ያወራኸው ነገር ሁሉ አንተን ሊያጠፋ ይችላል፣ እንቅፋት ሊሆንብህ ይችላል። ስለዚህ ያንን ነገር ከምታወራ ይልቅ ያንን ነገር ካደረግክ በኋላ ያ ሰው ይወቀው። እኔ ከገጠመኝ ነገር ልንገራችሁ። ለጓደኞቼ ስፖርት ልሰራ ነው፣ ለቤተሰቦቼ ስፖርት ልሰራ ነው፣ ብቻ ለማላወራ ለሱ የለም። ስፖርት ልጀምር ነው። ከዛ በኋላ ከጀመርኩም በኋላ ስፖርት ጀምሬያለሁ፣ ስፖርት እየሰራሁ ብቻ ይህንን ነገር አወራው። 3 ወር ሰራው፣ ምንም ለውጥ የለም። 6 ወር ሰራው፣ ምንም ለውጥ የለም። ከዛ በኋላ ይህን ነገር አቆምኩት። ስፖርቱ ለ1 ወር ምናምን ነገር አቆምኩና እንደገና እንደ አዲስ ጀመርኩኝ፣ ጸጥ ብዬ ማለት ነው። ለማንም ሳልናገር ይህንን ስፖርት ጀመርኩኝ። ከዛ በኋላ ለውጤ መመስከር ጀመረ። እንዴ አንተ ስፖርት ጀምረህ ነው እንዴ? ስፖርት እንዴት ነው የሚል ሰው በዛ። ስለዚህ የሆነ ነገር ከማድረግ በፊት ከማውራት ይልቅ ተግባሩን አስቀድም። ከወሬው መጀመሪያ ተግባሩ መቅደም አለበት ማለት ነው። አስተዋላችሁት? መብረቅ ራሱ መጀመሪያ ብልጭታው፣ ከዛ ድምፁ ነው የሚመጣው። መጀመሪያ ተግባሩ፣ ከዛ በኋላ ማውራት ካለብን ወሬው ይቀጥላል ማለት ነው። ስለዚህ ነገሮችን ከማድረጋችን በፊት ከምናወራው ይልቅ ካደረገን በኋላ ብናወራው የተሻለ ነው ብዬ አስባለሁ። 8ኛው እድል የሚመጣው ለሚዘጋጅ ነው፣ ወይም ተዘጋጅቶ ለሚጠብቅ ሰው ነው። የሥራ እድል ራሱ የሚመጣው፣ የትምህርት እድል፣ የትኛው ነገር የሚመጣው ተዘጋጅቶ ለጠበቀ ሰው ነው። ለምሳሌ አንድ ሰው ግራፊክስ ዲዛይን ተምሮ የሚጠብቅ ከሆነ ኦር ግራፊክስ ዲዛይን ተምሮ ከጨረሰ የግራፊክስ ዲዛይን ስራ ሲመጣ ማን ነው ቀርቦ የሚያገኘው? እሱ ነው የሚያገኘው፣ ምክንያቱም ተምሮ እየጠበቀ ስለሆነ። ስለዚህ እድል ያለው ተዘጋጅቶ ለጠበቀ ሰው፣ ተዘጋጅቶ ለሚጠብቅ ሰው ወይም ለሚንቀሳቀስ ሰው ነው እንጂ አንተ ቁጭ ብለህ ያንን ነገር ማሳካት አትችልም። አንተ ተኝተህ ያ ነገር ሊሳካ አይችልም። ቃሉስ ምን ይላል? እርዱኝ እረዳችኋለሁ አይደለ? እናንተ የተወሰነ ነገር ስትጥሩ ኦር የተወሰነ ነገር በምታደርጉበት ጊዜ ነው ፈጣሪም ሊያግዘን የሚችለው። አንተ ተኝተህ አግዘኝ ብትል ፈጣሪ የሚያውቀው አንተ መተኛትህን። ተቀምጥ የሆነ ነገር አድርግልኝ ብትል ፈጣሪ የሚያውቀው አንተ መቀመጥን ነው። የተወሰነ ነገር ግን ስትጀምር የተወሰነ ነገር ይጨምርልሃል። አንተ አንዴ ስትራመድ እሱ 2 እርምጃ ይጨምርልሃል። ስለዚህ ወደ ስኬት መቅረብ የምትፈልግ ከሆነ በተወሰነ ደረጃ መዘጋጀት ይኖርብሃል። ከዛም ደግሞ ባሻገር ፈጣሪ መጠየቅ ይኖርብሃል። አንተ የተወሰነውን ነገር ጀምር። አንተ የተወሰነውን ነገር አድርግ። አንተ ትንሽዬ ነገር አድርግ። አንተ ባለህ ነገር ታመን። ከዚህ ከተቀረው ነገር ፈጣሪ ይሞላልሃል። አንተ ብቻ ባለህ ነገር ታመን። ለምሳሌ ዳዊት ንጉስ ከመሆኑ መጀመሪያ ምንድን ነበር? እረኛ ነበር አይደል? በእረኝነቱ ስለታመነ፣ በእረኝነቱ ተግቶ ስለሰራ ምን ሆነ? ንጉስ ሆነ። ስለዚህ አንተም ባለህ ነገር ስትታመን፣ ባለህን ነገር ታምነ በስነ ስርዓት ስትሰራ ነገር ትሾማለህ። አሁን ያለህበት ስራ እኮ ደስተኛ ሊያደርግ ይችላል። አሁን የምትሰራው ስራ፣ አሁን የምትማረው ትምህርት እኮ ደስተኛ ሊያደርግ ይችላል። ግን በዛ ነገር ታመንና ሂድበት፣ የተሻለውን ነገር ታገኛለህ። ዳዊት እኮ በእረኝነቱ ደስተኛ ሆኖ ሳይሆን ያንን ነገር ብቻ ታምኖ ስለሰራው በእምነት እና በጽናት በትክክል ስለሰራ ያንን ነገር በተሻለ ነገር አገኘ፣ በንግስና ተሾመ አይደለም። ስለዚህ አንተም ባለህበት ቦታ ላይ ታምነህ ስራ። ከዛ በኋላ እግዚአብሔር ያንን ነገር ይቀይረዋል። ፈጣሪ ያንን ነገር ይቀይረዋል። ስለዚህ አንተ ብቻ ባለህ ነገር ታምነህ ያንን ነገር አድርግ። 9ኛው ሁሉንም ሰው ለማስደሰት መሞከር የለብህም። ሁሉንም ሰው ለማስደሰት በሞከር ጊዜ ራስን እያጣ ነው የምትመጣው። ለራስህ ጊዜ አትሰጥም። ለራስህም ማድረግ ራስህን ማሻሻል የምትፈልግ ከሆነ ራስን እንዳታሻሽል ያደርግሃል። ለምሳሌ ጓደኛ ልብስ አጋዛኝ ካለ ልብስ መግዛት እሱን ያስደስተዋል አይደለ? እሱን ታጋዛ ሄድክ ማለት አንተ ራስን አጣህ ማለት ነው። እንደዚህ አታድርጉ እያልኩኝ ሳይሆን ማድረግ ያለብህን ነገር መለየት ይኖርብሃል። ለራስህም ጊዜ መስጠት ይኖርብሃል። ጊዜ ተርፎ ለራስህ ጊዜ አድርገህ ከሆነ ሂድ፣ አካሄደው፣ አድርግለት። ግን ለራስህን ጊዜ ሰውተህ ማንበብ እያለብህ ኦር የሆነ ስራ መስራት እያለብህ እሱን ትተህ እሱን ለማስደሰት የምታደርገው ከሆነ ይሄ ነገር እየከሰርክ ነው። ነገሮችን እምቢ ማለት መልመድ አለብህ። አንተን የማይጠቅምህ አንተን የማይመጥን ነገር እስከሆነ ድረስ ይሄን ነገር አይን ያላደርግም፣ በዚህ ነገር ነው ያልስማማው እና እንደዚህ ቦታ እንሂድ፣ አይ እኔ እንደዚህ አይነት ቦታዎች ላይ አልሄድም። እምቢ ማለት ባለብህ ሰዓት ራሱ እምቢ ማለትን መልመድ ይኖርብሃል። ምክንያቱም አንተ የተሻለ ሰው መሆን ትፈልጋለህ፣ የሆነ ቦታ መድረስ ትፈልጋለህ አይደለ? ያንን ቦታ ለመድረስ ኦር ያንን ነገር ለማሳካት ዛሬ የምታደርጋቸው ጥቃቅን ነገሮች ናቸው ተደምረው ትልቅ ቦታ ላይ ደርሱ የሚችሉ። ስለዚህ ዛሬ ላይ የምታደርጋቸውን እንደ ቀልድ እንደፊት የምታያቸውን ነገሮች ነገ ላይ ዋጋ ሊያስከፍሉ ይችላሉ።
ዛሬ ላይ ማንበብ እያለብህ አንተ ፊልም የምታይ ከሆነ ያ ነገር ዋጋ ያስከፍላል። ከጓደኛ ጋር ሆነ ጌም የምትጫወት የሆነ ነገር እንትን የምትል ከሆነ ነገ ላይ ዋጋ ያስከፍላል። ነገ ላይ የምትጸጸትበትን ነገር ዛሬ ላይ ማድረግ የለብን። እምቢ ማለት ካለብን እምቢ ማለት ይኖርብሃል። ሁሉንም ሰው ማስደሰት አንተ አትችልም። ራስን ስታስደሰት ሌላ ሰው አብሮ ይደሰታል። እውነተኛ ሰው የሚወድ ሰው ከሆነ በአንተ ደስታ ነው ደስተኛ ሊሆን የሚችለው። ስለዚህ ሁሉንም ሰው ለማስደሰት አንተ አትችልምና በመጀመሪያ ራስህን ለማስደሰት ራስህን የተሻለ ቦታ ለማግኘት መሞከርና መጣር ይኖርብሃል። 10ኛው ለማቆም ስታስብ እስካሁን የመጣህበትን አስብ። እስካሁን ድረስ የለፋውን ነገር አስብ። እስካሁን ድረስ ያደረግከውን ነገር አስብ። ለምሳሌ ብዙ ሰዎች 2ኛ ዓመት 3ኛ ዓመት ደርሰው ትምህርታቸውን ያቆማሉ። ለምን? አይ ከዚህ በኋላ ማቃተኝ ሸለችኝ ብለው። ግን እስካሁን የመጡበትን መንገድ ዞር ብሎ ቢያዩት ብዙ ነገር አልፏል። ብዙ ፈተናዎች፣ ብዙ ወርክሽቶች፣ ብዙ ነገሮችን አልፏል። የሆነን ነገር ለማድረግ ኦር ለማቆም ስታስብ የመጣህበትን ነገር አስብ። ያንን ነገር ከማድረግ በፊት እንዲህ ይህን ሁላ እኮ መንገድ መጥቻለሁ፣ ይህ መንገድ ሊከስር፣ ይህ ነገር በዜሮ ሊጣፋ ብለህ ነገሮችን ማሰብ ይኖርብሃል። ስለዚህ አንተ ስኬታማ እንድትሆን ያንን ነገር በጽናት በትዕግስት ማድረግና ማሳካት ይኖርብሃል። እስከዛሬ የመጣህባቸው ነገሮች አስፈላጊ ነገሮች ናቸው። አስፈላጊ ባይሆኑ ኖሮ እዚህ ጋር አትደርስም ነበር። ስለዚህ እስካሁን ያደረካቸውን ነገሮችን ወደ ኋላ ዞር ብለህ ተመልክተህ ይኖርብሃል። ለኔ ይህንን ዩቲዩብ ቻናል ለማቆም አስቤ ነበር። ከዛ በኋላ እስካሁን የመጣሁበትን ቪዲዮዎች፣ እስካሁን የሰሯቸውን ቪዲዮዎች ዞር ብዬ ተመለከትኳቸው። ቢያንስ በእነሱ ብርታት እስካሁን ይህንንም አድርጌያለሁ። ቢያንስ እንደዚህ ቦታ ማሳልደርስ ይህንን ነገር አላቆምም ብዬ በርትቼ እየሰራው ነው። ስለዚህ አንተም በህይወት የሆነ ነገር ጀምረህ ከሆነ ትምህርት ጀምረህ ከሆነ ስራም ጀምረህ ከሆነ እስካሁን የመጣህበትን ነገር አስብ። እስካሁን የለፋውን ልፋት አስብ። ከዛ በኋላ እሱን ነገር ወደኋላ አትጣለው። በሱ ነገር በርትተህ ሌላ የተሻለ ነገር መስራት ይኖርብሃል። መጀመሪያ ላይ እንዳልኳችሁ ከትናንትናው ዛሬ መሻሻልን መበርታትን መርሳትና መዘንጋት የለብህም። አንተ ደግሞ በጥሩ ነገር ላይ ሰውን የሚጠቅም ሰውን የማይጎዳ ነገር ከሆነ የምትሰራው ፈጣሪ ያግዝሃል። ፈጣሪን አግዘኝ በለው፣ ፈጣሪን እርዳኝ በለው። ፈጣሪ ሳይጠይቁት የሚሰጥ አምላክ ነው። ስለዚህ አንተ የእሱን እገዛ ደግሞ መጠየቅ ይኖርብሃል። ፈጣሪ እስካሁን ካላገዘን ይህንን ቪዲዮ ራሱ ጀምሬ አልጨርስም ነበር። በፈጣሪ እገዛ በፈጣሪ ቸርነት ነው እስካሁን ይህንን ቪዲዮ የቀረስኩት ኦር እንትን ያልኩላችሁ። ስለዚህ የሆነን ነገር ከማድረግ በፊት የሆነን ነገር እንትን ከማለት በፊት ጸሎትን ማድረግ ይኖርብሃል። ያንን ነገር የእሱ በጎ ፍቃድ ከሆነ ይሳካል። የእሱ በጎ ፍቃድ ግን ካልሆነ ላይሳካ ይችላል። ስለዚህ የማይሆን ነገር ላይም ጊዜ መፍጀት የለብህም። ግን የሚጠቅመኛል ይሄን በዚህ ነገር ባደርገው የተሻለ ነው ብለህ የምታስብ ከሆነ እስካሁን የመጣህበትን ነገር እያሰብክ ማድረግ መበርታት ይኖርብሃል። የተቀረውን ነገር ለፈጣሪ ስጠው። ቪዲዮ ላይ የትኛው ህግ ተመቻችሁ? የተመቻችሁን ህግ በኮመንት አስቀምጡልኝ። ሌላ ቪዲዮ እንድሰራ ስለሚያበረታታኝ ላይክ አድርጉልኝ። ሰብስክራይብ ደግሞ በማድረግ ቤተሰብ መሆን ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩኝ። እግዚአብሔር ያክብርልኝ።